የ1978ቱን የዓለም ዋንጫ ያዘጋጀችው ሀገር የትኛው ነው? ሊዮኔል ሜሲ በ2022 የዓለም ዋንጫ ስንት ጎሎችን አስቆጥሯል? በ2022 የዓለም ዋንጫ ሦስተኛ ደረጃን የያዘው የትኛው ቡድን ነው? የ2022ቱ የዓለም ዋንጫ ለመጀመሪያ ጊዜ የተካሄደው በየትኛው የዓለም ክልል ነው? ፈረንሳይ በ1998ቱ የዓለም ዋንጫ ባሸነፈችበት ዓመት የባሎን ዶርን ያሸነፈው የፈረንሳይ ተጫዋች የትኛው ነው? በ1994ቱ የዓለም ዋንጫ ፍጻሜ ላይ ለጣሊያን ወሳኝ ቅጣት ምት ማን አመለጠ? በ1994ቱ የዓለም ዋንጫ የወርቅ ኳስ ማን አሸነፈ? ሮናልዶ ብራዚል በሙያው ስንት የዓለም ዋንጫ ጎሎችን አስቆጥሯል? በብራዚሊያ የሚገኘው ኢስታዲዮ ናሲዮናል በየትኛው የዓለም ዋንጫ ጨዋታዎችን አስተናግዷል? በ2014 የብራዚል የዓለም ዋንጫ ላይ ስንት ከተሞች ጨዋታዎችን አስተናግደዋል? በ2006ቱ የዓለም ዋንጫ ጨዋታዎችን ያስተናገደው የአሊያንዝ አሬና በየትኛው ከተማ ነው? የተሰረቀውን የጁልስ ሪሜት ዋንጫ ያገኘው ውሻ ስም ማን ነበር? የመጀመሪያው የጁልስ ሪሜት ዋንጫ የተሰረቀው በየትኛው ሀገር ነው? ከ1966ቱ የዓለም ዋንጫ በፊት ከ1970ቱ የዓለም ዋንጫ በኋላ አዲስ ዋንጫ ለምን ቀረበ? ዘመናዊውን ዋንጫ የፊፋ የዓለም ዋንጫ የተጠቀመበት የመጀመሪያው የዓለም ዋንጫ የትኛው ነው?